አንድ አባት እኮ ነው ያለን። አባት ሁላችንም አባቶች ነን አይደል? ወላጆች ልጆቻችን እዚህ አጠገባችን ሲጫወቱ፣ ሲተባበሩ፣ ሲሯሯጡ፣ ሲቦርቁ ደስ ይለናል። ሲጋጩ፣ ሲጣሉ ግን እናዝናለን አይደል? ቅር ይለናል፣ እንገስጻለን። ልክ እንደዚያው ነው ሰማያዊ አባታችንም እግዚአብሔር በህብረት በፍቅር በትህትና በየዋህነት ስንተባበር በትዕግስት ስንሸካከም ሲያይ ደስ ይለዋል አባታችን እግዚአብሔር። ስንጣላ፣ ስንቧደስ፣ ስንጋጭ፣ ስንተማማ ግን ያዝናል። እግዚአብሔር የሚያዝን አባት ነው፣ የሚቀጣም አባት ነው፣ የሚደሰትም አባት ነው። አሜን። ስለዚህ ስለ እግዚአብሔር ብለን የመንፈስን ህብረት እንጠብቅ። ስለ መንፈስ ቅዱስ ብለን ስለ አንድ ጌታ ስለ ኢየሱስ ክርስቶስ ብለን እንጠብቅ። ከየትኛው ምድራዊ ዝርዝር ይበልጥብናል። ይሄ እዚህ ጋር የተቀመጠው አንድ የሚያደርጉን 8 አስደናቂ ጭብጦች። አንድ ተስፋ አለን። ምን ማለት ነው? የተባረከው ተስፋችን የጌታ ኢየሱስ ክርስቶስ ክብር መገለጥ ነው። ቲቶ ምዕራፍ 2 ላይ እንደምናነበው ጌታ ሊመጣ ነው። ጌታ ራሱ በትእዛዝ በመላእክት መለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ሙታንም የማይበሰብሱ ሆነው በክርስቶስ ያንቀላፉት ይነሳሉ። እኛም ጌታ እስኪመጣ ድረስ ሕያዋን ሆነን የምንቀር ከእነርሱ ጋር ጌታን በአየር ልንቀበል በደመና እንነጠቃለን ተብሎ ተጽፏል። አንደኛ ቆሮንቶስ 15ም አንደኛ ተሰሎንቄ ምዕራፍ 4 ላይ ጌታ ሊመጣና በደመና ልንቀበለው ሙሽራችንን ልንቀበለው ዝግጅት ላይ ነን። ትልቁ ዓለም አቀፍ የቅዱሳን ሁሉ የቤተ ክርስቲያን ሁሉ ተስፋ የተባረከው ተስፋችን አንድ የሚያደርገን የክርስቶስ መምጣትና የሁላችንም መነጠቅ ነው። ክብር ለጌታ ይሁን። ለመነጠቅ ተዘጋጅታችኋል? ዛሬ ማታም ሊሆን ይችላል። ቀኑ አይታወቅም፣ አልተነገረንም። ተዘጋጅታችሁ ኑሮ ነው የተባልነው። ስለ ጌታ ምጽአት፣ ስለ ዓለም ፍጻሜ፣ ስለ ምልክቶቹም ብዙ የሚዘረዘር ነገር አለ። ሌላ ጊዜ ሊሆን ይችላል። ብቻ አንድ ተስፋ አለን። አንድ አካል ውስጥ የተገጣጠምን ብልቶች ነን። አንድ አካል የክርስቶስ አካል ቤተክርስቲያን ነች። እዚህም እዚህም በዓለም ዙሪያ ያሉ ቅዱሳን አንድ ላይ በመሆን የክርስቶስ አካል ነች። አካሉ ሙሽራ ሆና የምትለወጠው ጌታ ሲመጣ ነው። ስለዚህ ለጥሪያችን እንደሚመጥን እንመላለስ። ለጥሪያችን ለመጠራታችን በሚመጥን አካሄድ እንመላለስ። እርሱ ነው ወደ ክርስቶስ የሚያሳድገን። ለጥሪያችን እንደሚመጥን እንመላለስ። አንደኛው ስርዓት እሱ ነው። ሁለተኛው ወደ ክርስቶስ የሚያሳድገን ጭብጥ በዚህ በኤፌሶን 4 መሰረት ወደ ክርስቶስ ማደግ የምንችለው ከክርስቶስ በተሰጠን ጸጋ መሰረት በትጋት ስናገለግል ነው። ቁጥር 7 ኤፌሶን 4:7 ጀምሮ እንዲህ ይላል፣ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። እስቲ ይህንን ቃል ሁላችንም እንበለው። ለእያንዳንዳችን ጸጋ ተሰጠን በሉ። ለፓስተሮች፣ ለነቢያት፣ ለሐዋርያት፣ ለወንጌላውያን፣ ለቄሶች ብቻ፣ ለሽማግሌዎች ብቻ አይልም። ለአማኞች በሙሉ ለእያንዳንዳችን ጸጋ ተሰጠን። ይህን ቃል እንድገመው ግድላችሁም። ለእያንዳንዳችን ጸጋ ተሰጠን በሉ። ይሄ የአገልግሎት ጸጋ ነው። 4 የጸጋ መደቦች አሉ። እኔ በማስተምረው ትምህርት መሰረት የጋራ ወይም የጋርዮሽ ጸጋ የሚባል አለ። ኮመን ግሬስ፣ እንደ ፀሐይ፣ አየር፣ እንደ ዝናብ፣ እንደ ተፈጥሮ ዓለም ሁሉ ሰው ሁሉ የሚጠቀምበት የጋራ ጸጋ አለ። ጌታ ኢየሱስም ስለዚህ ጸጋ ተናግሯል። ማቴዎስ 5:45 አባታችሁ እግዚአብሔር በሚያመሰግኑትም በማያመሰግኑትም ላይ ፀሐዩን ያወጣል፣ በኃጢአተኞችም በጻድቃንም ላይ ዝናቡን ያዘንባል። ይሄ ኮመን ግሬስ የጋርዮሽ ጸጋ ይባላል። በነፃ የሚሰጥ ሁለተኛው የመዳን ጸጋ ነው። ጸጋው በእምነት አድኗችኋልና ተብሎ እንደተጻፈው ኤፌሶን 2 ላይ ቁጥር 8 በጸጋ ነው የዳን ነው። ክርስቶስ በመስቀል ላይ ተሰቅሎ በፈጸመው የማዳን ሥራ አምነን ድነናል። የመዳን ጸጋ ይባላል፣ የሚያድን ጸጋ። ሶስተኛው አሁን የምናየው እዚህ ጋር የአገልግሎት ጸጋ ነው። አማኞች በሙሉ አንድ ወይም ከአንድ በላይ እንዲያገለግሉ የተሰጣቸው የአገልግሎት ጸጋ አለ። ለእያንዳንዳችን በነፍስ ወከፍ ለአበበ፣ ለበቀለ፣ ለዓለሙ፣ ለአየለች፣ ለአማራች፣ ለአሰፋ፣ ለሽፈራው እኔ የተሰጠኝን ጸጋ በእርግጠኝነት ተረድቼ ገብቶኝ እያገለገልኩ ነው። እግዚአብሔር ይመስገን፣ አልጠራጠርም። ስለዚህ አሁንም ወደፊትም ጌታ በሚሰጠኝ ዘመን በሚሰጠኝ ኃይልና ምሕረት መጠን በተሰጠኝ ጸጋ መሰረት ለማገልገል እተጋለሁ። አንዱ የተሰጠኝ ጸጋ ማስተማር ነው። የእግዚአብሔርን ቃል ለምእመናን ማስተማር፣
በ10 ዓመታት መካከል ተፈትኖ ያለፈ ጸጋ ነው። ምንም አልጠራጠርም። እንደ ግንባር ግልጽ የሆነ ጸጋ ነው። እግዚአብሔር ይመስገን። በዚህ ጸጋ ቤተክርስቲያን በጣም ተጠቅማለች። በብዙ አገሮች በፍሬ የታጀበ ጸጋ ነው ይሄ፣ ምንም ጥርጥር የለውም። ሌላ የጸጋ አይነት ቢኖርም በዋናነት ጎልቶ በህይወቴና በአገልግሎት የሚታየው የማስተማር ጸጋ the grace of teaching። እግዚአብሔር ይመስገን። ስለዚህ ጸጋ የሚሰጥ ለሪያድ ለሽፈራው ጥቅም አይደለም፣ ለቤተክርስቲያን አካሉን ለማነጽ ነው። በነገራችን ላይ ለእግዚአብሔር ክብርና ለቤተክርስቲያን ጥቅም እንድናገለግልበት ነው። የግል ቢዝነስ ለማራመድ አይደለም። አንዳንዶች እንደሚያደርጉት ያው በቀኑ ይጠየቁበታል፣ ግድ የለም። ፕሮሞሽን ለመስራት አይደለም ጸጋ የሚሰጥ እግዚአብሔር፣ ለቤተክርስቲያን ጥቅም ነው። አሁን ለምሳሌ እግዚአብሔር በሰጠኝ ጸጋ እኔ እያስተማርኳችሁ ነው። በዚህ የማስተማር ጸጋ ተጠቃሚ እናንተ ናችሁ። እግዚአብሔር ይመስገን። እኔ ምን አተርፋለሁ? ትርፌ የእናንተ መታነጽ ነው። እግዚአብሔር ይመስገን። እንደዛ ነው የጸጋ ፋይዳ። ኦኬ፣ ለእያንዳንዳችን ነው ምለው። እኔም ስለ ጸጋ ስናገር አውቃለሁ። መጋቢ ሰለሞን ስለ ጸጋ ማስተማር ጀምረዋል ባለፈው ሳምንት፣ በቀጣይም የሚቀጥል ይመስለኛል። ጌታ ይባርከው። ግን ከዚህ ትምህርት ጋር ስለሚያያዝ ነው የጸጋ ነገር እዚች ጋር የተነሳው። የማገልገል ጸጋ የተሰጠን አለ። ሮሜ 12 ላይ አንደኛ ቆሮንቶስም 12 ላይ በሰፊው ተተንትኗል። ለአንዱም እንዲህ አይነት ጸጋ፣ ለአንዱም የማስተማር ጸጋ፣ የመምከር ጸጋ። የሚያስተምር በማስተማሩ ይትጋ፣ የሚመክርም በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ እያለ ሌላም ብዙ ይተነትናል። በዚሁ በኤፌሶን ጌታ ኢየሱስ ለቤተ ክርስቲያን እረኞችን፣ አስተማሪዎችን፣ ሐዋርያትን፣ ነቢያትን ሰጠ። ሁላችን የእግዚአብሔርን ልጅ በማወቅና በማመን ወደሚገኝ አንድነት ወደ ፍጹም ሙላት ደርሰን እንድንሞላ ነው የጸጋው ዓላማ እንጂ ለሌላ አይደለም። ስለዚህ በተሰጠን ጸጋ መሰረት ስናገለግል ሌላ ነገር ለማሰብ ጊዜ የለንም። ቢዚ ያረገናል ማለት በመልካም ስራ በአገልግሎት ጉዳይ። ስለተሰጠን ጸጋ በእርግጠኝነት ካላወቅን ግን ስንዘባርቅ ጊዜ ልናባክን እንችላለን። ተመልከቱ፣ አንዱ በጣም አደጋ የሚሆነው በተሰጠን ጸጋ መሰረት በትጋት ካላገለገልን ነገር እንዘባርቃለን፣ በማያገባን እንገባለን። ኢቭን በአገልግሎት ስም ያለ ቦታችን ተገኝተን ብዙ ነገር ልናበላሽ እንችላለን። ከማነጽ ይልቅ ልናፈርስ እንችላለን። ከዚህ አደጋ ጌታ ይጠብቀን። ጊዜ ቢኖረንና እንደው ሰፋ ያለ የተረጋጋ እድል ብናገኝ ለአንተ የተሰጠ ጸጋ ምንድን ነው? እስቲ አንቺ ጋር ያለው ጸጋ ምንድን ነው ብዬ እያንዳንዳችሁን ለመጠየቅ እድል ባገኝ ደስ ባለኝ። ወንድሜ ለአንተ የተሰጠ ጸጋ ሙዚቃ መጫወት ነው ሊሆን ይችላል። ዝርዝሩ ይቅር። ወዳጄስ አንተ ጋር ያለው ጸጋ ምንድን ነው? ቤተክርስቲያንን ለማነጽ የተሰጠ ማጭድ ነው? መዶሻ ነው? ምላጭ ነው? ወይስ መላጊያ ነው? ምንድን ነው? ምሳሌ ነው? ማስተማር ነው? መምከር ነው? ማስተዳደር ነው? እስቲ እያንዳንዳችሁ አስቡበት። ይሄ በጣም ብርቱ ጉዳይ ነው ወገኖች። ምሳሌ እንዲሆን ነው ጥቂት ወገኖችን የምጠይቃቸው። ምንድን ነው ያላችሁ ጸጋ? ይሄን ጸጋ ለይቶ ማወቅ በጣም ጠቃሚ ነው። ምናልባት ሌላ ጊዜ መነጋገር እንችላለን። እንዴት ነው እኔ ጋር ያለኝን የተሰጠኝን የእግዚአብሔርን ጸጋ ክርስቶስ የሰጠኝን ጸጋ ማወቅ የሚችለው እንዴት ነው ብሎ መጠየቅ በእውነት አግባብ ነው። ከብዙዎች ጋር ተነጋግረን እናውቃለን። ጸጋቸውን እንዲያውቁ ጠቃሚ መረጃና ምክርም አቅርበን እናውቃለን። አሁንም አለ። ግን ጸጋችንን አለማወቃችን በኪሳራ ጊዜ እንድናባክን ሊያጋልጠን ይችላል። ምንድን ነው የተሰጠን ጸጋ? እስቲ ኤፌሶንን እናንብብ፣ አንደኛ ቆሮንቶስ 12 እናንብብ፣ እንዲሁም ሮሜ 12 እናንብብ፣ ቢያንስ መመሪያ ለማግኘት። በተሰጠን ጸጋ ስናገለግል ወደ ክርስቶስም ሼፕ አድርጎ ያሳድገናል። አንዱ ጥቅም እሱ ነው። ካልሆነ ግን ባልሆነ ነገር ጊዜ ልናባክን እንችላለን። ግን አንድ የፍተሻ ቀን አለ፣ ታውቃላችሁ አይደለም? እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ተብሎ ተጽፏል አይደለም? ሮሜ ምዕራፍ 14 ቁጥር 12 ላይ አንድ ቀን ጌታ ሲመጣ በክርስቶስ ፍርድ ወንበር ፊት ስንቆም ስራችን በሙሉ ተገምግሞ ብድራታችንን ስንቀበል ያን ጊዜ በተሰጠን ጸጋ መሰረት ማገልገል አለማገልገላችንም ይታወቃል ማለት ነው። እንዲህ አይነት ብርቱ ጊዜም ከፊታችን እየመጣ ነው። በተሰጠን ጸጋ ማገልገል አለማገልገላችን ሊገመገም ነው። የግምገማ ቀን አለ፣ አፕሬዛል ቀን። ሽፈራው በተሰጠ ጸጋ መሰረት መክሊትም በሉት በሌላ አገላለጽ ምን ሰራህ? ነግዳ ተረፍክ ልንባል ነው እኮ። ልመጣ ነው
በደጅ ቆሜአለሁ፣ ልወስዳችሁ ቸኩያለሁ። ቀኑ ቀርቧል፣ ተዘጋጁ፣ የምስራቹን አውጁ። ልመጣ ነው፣ በደጅ ቆሜአለሁ፣ ልወስዳችሁ ቸኩያለሁ። ቀኑ ቀርቧል፣ ተዘጋጁ፣ የምስራቹን አውጁ የሚል ድምፅ አለ። በእውነት ጌታ ጊዜው ቅርብ ነው። ጌታ ሊመጣ አሜን። በዚያን ቀን ከሚከናወኑ ነገሮች አንዱ ልክ ከመነጠቃችን ቀጥሎ ሊከናወኑ ያሉ መለኮታዊ መርሃ ግብሮች አሉ። አንዱ የአማኞች የሥራ ግምገማና የብድራት ወይም የሽልማት እደላ ነው። ዲስትሪቡት ይደረጋል እንደ ስራችን መጠን ተገምግሞ። ስለዚህ ዛሬ ቀን ሳለ እድሉ እያለ በተሰጠን ጸጋ ፈትሸን ይሄ ነው የኔ ጸጋ፣ ያልተሰጠኝን አልጨምርም፣ የተሰጠኝንም አለቦታው አላባክንም ብለን በእውነት በእርግጠኝነት እናገልግል። የተሰጠን ጸጋ ምን እንደሆነ ካልገባን እንነጋገር፣ እንመካከር። በእውነት ቃሉንና መንፈሱን ተከትለን ማወቅ እንችላለን። በመመካከር ማወቅ እንችላለን። ምን ይሰማችኋል ስለተሰጣችሁ ጸጋ? እዚህ መድረክ ላይ ቆመው አንዳንድ ስራ የሚሰሩ የሚያገለግሉ ጥቂት ምዕመናን ብቻ አይደሉም ጸጋ የተሰጣቸው። አማኞች በሙሉ ከመዳን ጸጋ በኋላ የአገልግሎት ጸጋ ተሰጥቷቸዋል። ስለዚህ ወደ ክርስቶስ ማደግ የምንችለው አንድም በተሰጠን ጸጋ መሰረት በትጋት ስናገለግል ነው። ሕፃናት መሆን ወደፊት አይገባንም። ጳውሎስ ራሱን ጨምሮ ነው እኮ ሰባኪም አስተማሪም ይሄ ኢንክሉሲቭ ቃል የራሳቸውን ጨምረው ነው። እንዲሁኑ እንዲህ አድርጉ አይባልም። እኔም ሽፈራው ሰባኪው አስተማሪው ራሴን ጨምሬ እየተናገርኩ ነው። በተሰጠን ጸጋ መሰረት እናገልግል፣ ወደ ክርስቶስ እንደግ። ጳውሎስም እንደዛ ነው ብሎ እደጉ አላለም፣ እንደግ። ራሱም ሐዋርያ ሆኖ እንደግ እያለ ነው አካቶ ራሱን። እንደዛ ነው ትክክለኛ አስተማሪ የሚለው። አድርጉ ሁኑ እንዲሁኑ አይባልም። በዚህ አጋጣሚ ለሰባኪዎች፣ ለአስተማሪዎች፣ ለሽፈራውም ጭምር ማሳሰቢያ፣ ብርቱ ማስጠንቀቂያ። አድርጉ አታድርጉ አይባልም፣ እናድርግ ነው የሚባለው። መስጠትም ከሆነ ስጡ አምጡ አይባልም፣ እንስጥ እናምጣ ነው የሚባለው። ኢንክሉሲቭ ላንጉዌጅ፣ አካታች የሆነ ቋንቋ ነው መጠቀም ያለብን። መድረክ ላይ የምንቆም እኔን እንደማይመለከተኝ ያሳብቅብኛል እኮ። አድርጉ ሁኑ እንዲሁኑ፣ በዚህ ሂዱ ውጡ ግቡ ካልኩ እኔስ የለሁበትም፣ አይመለከተኝም። ይመለከተኛል በእውነት። ስለዚህ ራሴንም ማካተት አለብኝ እና ሕፃናት መሆን ወደፊት አይገባንም። ወደ ክርስቶስ እንደግ። ይህን ቃል ብንደግም ምን ይመስላችኋል? ሕፃናት መሆን ወደፊት አይገባንም በሉ እስቲ እንበል። ወደ ክርስቶስ እንደግ። አሜን። እንዴት ነው ወደ ክርስቶስ ማደግ የምንችለው? ከመንፈሳዊ ሕፃንነት መላቀቅ የምንችለው አንደኛ ለጥሪያችን እንደሚገባ በመመላለስ። ለጥሪያችን እንደሚገባ ለመመላለስ ትሕትና፣ የዋህነትን፣ ትዕግስትና ፍቅርን ለብሰን የመንፈስ ኅብረትን በክርስቶስ ሞትና ትንሣኤ የተመሰረተውን የቅዱሳንን የቤተ ክርስቲያንን የመንፈስ ኅብረት ለመጠበቅ እንተጋለን። ምክንያቱም አንድ የሚያደርጉን በጣም በርካታ ጭብጦች አሉ ከሚለያዩን ይልቅ። በስም፣ በጎሳ፣ በዘር፣ በጎጥ፣ በአካባቢ፣ በቦታ፣ በትውልድ መንደር አይደለም። ኅብረታችን የተመሰረተው በክርስቶስ ሞትና ትንሣኤ ነው። አንድ ተስፋ አለን፣ አንድ አባት አለን፣ አንድ ጌታ አለን፣ አንድ መንፈስ አለን። ሌላም ብዙ እንደሚያደርጉን ነገሮች አሉ። በዚህ ምክንያት ለጥሪያችን እንደሚመጠን እንመላለሳለን፣ የመንፈስን ኅብረት ለመጠበቅ በመትጋት። ሁለተኛ በተሰጠን ጸጋ መሰረት በትጋት ስናገለግል ለጥሪያችን እንደሚገባ ማለት ወደ ክርስቶስ እናድጋለን። ሶስተኛውና የመጨረሻውን እናያለን። ሶስተኛውና የመጨረሻው ለጥሪያችን እንደሚገባ መኖር የምንችልበት ስርዓት አእምሮአዊ ለውጥና መንፈሳዊ ታድሶ በመፈለግና በመጠማት ነው። ከቁጥር 17 ጀምሮ ይህንን እናገኛለን። አለፍ አለፍ ብዬ ላንብብ። ኤፌሶን 4 ከ17 ጀምሮ እንግዲህ የሚል ቃል አዲስ ሐሳብ ለመጀመር ሲሆን ነው የሚገባው። አገናኝ ቃል ነው። አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳንነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውን በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም።
በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የምጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህም አገናኝ ቃል ነው። ከላይ የተተነተነ የተዘረዘረውን ለመፈጸም ውሸትን አስወግዳችሁ እውነትን ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ቁጣ፣ ንዴት፣ ጩኸት፣ መሳደብ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ ክርስቶስም ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። እነዚህን ዝርዝር ነገሮች በመለማመድ አእምሮአዊ ታድሶ እናፋጠናለን። የሚገርም ነው። አእምሮአችን በየቀኑ ወደ 60,000 ሀሳቦችን ያስተናግዳል ነው የሚባለው። ከአንድ ጥናት በተገለጸው መሰረት ወደ 60,000 ቃላት ያስተናግዳል በአንድ ቀን 24 ሰዓት ውስጥ የአንድ ሰው አእምሮ። ከነዚህ ከ60,000 ቃላት ወደ 80% ቆሻሻ ነው ይባላል። ኦ ጌታ ሆይ ምሕረት አድርግልን። 80% ከ60,000 ቃላት የቆሸሸ የማይመች መንፈስ ቅዱስ የሚጸየፈው ነው ይባላል በክርስቲያናዊ ቋንቋ። መቼም የእግዚአብሔር ምሕረት በዝቶልን በሕይወት ኖረን እንመላለሳለን። ክብር ለጌታ ይሁን። ግን የተሰጠን ምክርና ተስፋ ምንድን ነው? አእምሯችሁ ይታደስ፣ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ የተባለው። አውልቁ፣ አስወግዱ፣ ልበሱ የተባልነው ነገር ሁሉ አለ። ስለዚህ የማስወገድና የመልበስን መንፈሳዊ ስርዓት መለማመድ ተገቢ ነው። ወደ ክርስቶስ የሚያሳድገን እሱ ነዋ። አስወግዱ፣ ታደሱ፣ ልበሱ ትእዛዝም ምክርም ነው። ክርስትና መሻሻል ሳይሆን መለወጥ ነው። መሻሻል አይደለም። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12:2 ላይ ይላል። መወገድ የሚገባው ብዙ ነገር አሮጌ ሰው በሕይወታችን የሚጭንብን ዳውንሎድ የሚያደርግብን በዘመኑ ቋንቋ በሕይወታችን አይገኝምን? ወገኖች የተጫነብን ከአሮጌ ሰው ከአጋንንቱ ዓለምና ከአሮጌ ሰው በሕይወታችን ሆኖ ከሚሰለጠንብን ቅብብሎሽ እየተደረገ ብዙ መጥፎ መረጃ ተጭኖብናል። ዳውንሎድ ተደርጎ ወደ 60,000 ቃላት ወይም ሀሳቦች የተባለው ከዚህም አኳያ ነው። የሆነ ሆኖ መልበስ የሚገባንን መንፈሳዊ ልብስ አዲሱን ሰው ማለትም ጽድቅና ቅድስናን እንድንለብስ ይሞግተናል ወይም ይመክረናል የጌታ ቃል። ክርስትና መለውጥ እንጂ መሻሻል አይደለም። መለውጥ ማለት 180 ዲግሪ አቅጣጫ መቀየር ነው። ወደ ኋላ ላላይ ክርስቶስን እየተከተልኩ ወደፊት ለመሄድ ተለወጥኩ ማለት ነው። እንደዚህ 90 ዲግሪም አይደለም ክርስትና። ዓለምንም እያየው መንፈሳዊ ነገርም እያየው በወላዋይነት አይደለም። 90 ዲግሪ አይደለም ክርስትና፣ 180 ዲግሪ ከዚህ አቅጣጫ ወደዚህ አቅጣጫ። ዓለም ወደ ኋላ፣ ዓለም ከኋላ፣ መስቀል ከፊት፣ መስቀል ከፊት፣ ዓለም ከኋላ፣ ወደ ኋላ አልመለስም። ከእንግሊዝኛ ወደ አማርኛ የተተረጎመ የቆየ መዝሙር ነው። ኖ ተርኒንግ ባክ አይ ሃቭ ዲሳይድድ ቱ ፎሎ ጂሰስ። የኢየሱስ ተከታይ ነን። የምጣለውን እየጣልን የምንለበሰውን እየለበስን የምታደሰውን እያደስን እንቀጥላለን ማለት ነው። ጉዟችን ክርስቶስን በመምሰል ማደግ የምንችለው እንደዚያ ነው። ወደ ክርስቶስ የምናድገው የቃሉን ትምህርት በመማርና በመታዘዝ ነው። ለዚህም ነው በየቀኑ መጽሐፍ ቅዱሳችንን በግልም ወደ ጸሎት ቤት ስንመጣ በማህበርም የምናጠናው፣ የምናነበው፣ የምንማረው የማይሰለች ሁል ጊዜም ብርቅና አዲስ የሆነ የእግዚአብሔር ቃል ብቻ ነው። በእውነት ትልቅ ዕድል ነው የእግዚአብሔርን ቃል በእጅም በአእምሮም በልብም መያዝ ማሰላሰል።
ወደ ክርስቶስ ማደግ ለመጠራታችን ወይም ለጥሪያችን እንደሚገባ እንድንኖርም ያበቃናል። በንግግራችን እንታደሳለን፣ በአስተሳሰባችንም እንታደሳለን። ይህ የተሃድሶ ስራ ዘላቂ ነው። ጌታ እስኪመጣ ወይም ወደ ጌታ እስክንጠራ ድረስ በየዕለቱ የሚከናወን ነው በሕይወታችን። ወደ ክርስቶስ የምናድገው የሚጣለውን እየጣልን ወደኋላ እየጣልን የሚወልቀውን እያወለቀን አሮጌ ልብስ ይህ የምንለብሰው ልብስ ሳይሆን ተፈጥሯዊ ልብስ ሳይሆን የኃጢአት ልብስ አውልቀን የምንጥለው ብዙ ነገር አለ። ቶሎ ጨርሳለሁ። ውሸትን ማስወገድ እና ከባልንጀሮቻችን ጋር እውነትን መነጋገር፣ በኃጢአት ላይ መቆጣትና ለይቅርታ ፈጣን መሆን፣ ለሌሎች መልካም ማድረግና ርህሩህ መሆን ወደ ክርስቶስ የሚያሳድጉን መንፈሳዊ ልምምዶች ናቸው። ይህንን ልብስ በየቀኑ እንለብሳለን። መንፈስ ቅዱስን ከሚያሳዝን ክፉ ንግግር መቆጠብ፣ ሰሚዎችን የሚያንጽ በጸጋ የሆነ እንደ ጨው የተቀመመ ንግግርና ምላሽ መስጠት፣ መራርነትና ንዴት፣ ቁጣ፣ ጩኸት፣ ስድብን ከክፋት ሁሉ ጋር በማስወገድ ለእርስ በርሳችን ርህሩህ መሆን ወደ ክርስቶስ ያሳድገናል። ለጥሪያችን የሚመጥን ኑሮም የምንኖረው በዚህ ስርዓት ነው። ሳጠቃልለው ሕፃናት መሆን ወደፊት አይገባንም። ወደ ክርስቶስ እንደግ እያለን ነው የጌታ ቃል በቃል ይኸው ኤፌሶን ላይ ያለ ቃል ነው። አልጨመርኩም፣ አላሻሻልኩም። ቃሉ የሚለውን አብረን አሁንም እንድገም ለመጨረሻ ጊዜ። ሕፃናት መሆን ወደፊት አይገባንም። ድገሙና ወደ ክርስቶስ እንደግ። አንድ ጊዜ ወደ ክርስቶስ እንደግ። አሜን። ጌታ ይርዳን። በእውነት ከሕፃንነት ከመንፈሳዊ ሕፃንነት ጌታ ያላቅቀን። እንግዲህ ለመጠራታችን እንደሚገባ በመመላለስ የመንፈስን አንድነት በመጠበቅ ቅድም በተዘረዘሩ ነጥቦች መሰረት ከክርስቶስ በተሰጠን ጸጋ መሰረት በትጋት ጌታንና ቤተክርስቲያንን በማገልገል በመንፈሳዊ ታድሶና በአእምሮ ለውጥ ክርስቶስን በመምሰል ወደ ክርስቶስ ማደግ እንድንችል የጠራን ጌታ በጸጋው ይርዳን። እኔና እናንተን ጌታ በጸጋው ይርዳን። አሜን። ሕፃናት መሆን ወደፊት አይገባንም። ወደ ክርስቶስ እንደግ። ቃሉን ጌታ ይባርክልን።